ጥያቄዎች አንድ በአንድ ከማየቴ በፊት እነዚህ ጥያቄዎች እንደ ባክግራውንድ የነበርንበት ሁኔታ አሁን ያለንበት ሁኔታና ወደፊት የምናስባቸውን አካሄዶች የተከበረው ምክር ቤት ምናልባት የተዘነጉም ካሉ ቢያስታውስ ሙሉ ስዕል ለመያዝ እድል ስለሚሰጥ በተወሰነ ደረጃ ባክግራውንዱን ማሳየት ቢፈቀድልኝ ጥሩ ነው። እንግዲህ ሁላችሁም እንደምታውቁት ከለውጡ በፊት ኢትዮጵያ እንደ ሀገር መቀጠል የማትችልበት ደረጃ በሁሉም መስክ በፖለቲካውም፣ በኢኮኖሚውም፣ በማህበራዊ ጉዳይም ወደፊት መጓዝ አለመቻል ብቻ ሳይሆን ባለችበት መቆም የማትችልበት ደረጃ ደርሳ የነበረ መሆኑ አይዘነጋም። ዘርፈ ብዙ የሆኑ ችግሮች እና ውስብስብ ተግዳሮቶች የነበረባት ሀገር ለውጡን ስንጀምር አንዱ አዳጋች ነገር የነበረው ቀድሞ በነበረው መንግስታችን የተወሳሰቡ ጥልፍልፍ ትስስሮች፣ ያልተገቡ ኔትወርኮች ሀገረ መንግስቱን በግለሰቦችና ቡድኖች እጅ የጣለ ነበር። ስቴት ካፕቸር የምንለው ኢትዮጵያ ውስጥ ያጋጠመ ነበር። አንድ ነገር ታስቦ ታቅዶ የሚፈጸምበት ሁኔታ ሙሉ የመንግስት ስርዓት ወይም ሲስተም ተገንዝቦ የሚሰራው አልነበረም። ይህ ጥልፍልፍ ውስብስብ በውል ያልተለየ ኔትወርክ ሜሽ ላዩን ኃላፊዎች በማወቅ ብቻ ከስረ መሰረቱ ያንን ያልተገባ ኔትወርክ በጣጥሶ ትክክለኛ ስርዓት መገንባት ቀላል ስራ አልነበረም ብቻ ሳይሆን ስልጣን ስንረከብ ያን ጥልፍልፍ ኔትወርክ መገንዘብ በራሱም ውስንነት ነበረው። መገንዘብ ስንጀምርም ያ ኔትወርክ በምን ሊፈታ ሊበጣጠስ እንደሚችል ያለ መፈጸም የሚያስችለን ቁልፍ በእጃችን አልነበረም። ኔትወርኩን ማወቅ በራሱ ፈተና፣ ኔትወርኩን ካወቅን በኋላም ያን ኔትወርክ ለመፍታት የሚያስችል ቁልፍ ማግኘት አለመቻልም ሁለተኛ ፈተና ነበር። ይሄ መንግስትን በቁጥጥር ስር ያዋለው ኢንፎርማል ኔትወርክ ስልጣን በተረከብን ማግስት ብን ብሎ የጠፋ አልነበረም። ጠቅላይ ሚኒስትሮች ይቀያየሩ እንጂ ይሄ ስቴት ካፕቸር ያደረገው ያልተገባ ኔትወርክ በጥቅም፣ በዘር፣ በዝምድና፣ በጓደኝነት የተሳሰረው ኔትወርክ ወዲያው አልተበተነም፣ አልጠፋም፣ አልታወቀም፣ መፍቻ ቁልፉም አልተገኘም፣ ወዲያውም አልጠፋም። ስራ በተጀመረበት ወቅት ከውስጡ አንዳንድ ገመድ መለየትና መበጠስ ስንጀምር መላ ኔትወርኩ የቆመ ተበጣጥሶ ያለቀ የመሰለንም ስህተት ነበር። እስከ ታችኛው አስፈጻሚ አካል ውስጥ በከፍተኛ ደረጃ የተደራጀ ሲፈልግ ማስኬድ ሲያሻውም ማስቆም የሚያስችል የደረጀ ትስስር ነበረው። ይህ ትስስር ምን መልክ እንዳለው መረዳት ያ መልኩን ማስቆምና ዘላቂ እድገት ለማረጋገጥ መንግስት በለውጡ ማግስት ሊከተል የፈለገው መንገድ አንደኛው ከአጭርና ከረጅም ጊዜ አንፃር መለየት ያለባቸው ስራዎች መለየት። በአጭር ጊዜ ምን ማድረግ እንችላለን፣ በረጅም ጊዜ ምን ብንሰራ በሁለት እግሩ የቆመ ያሰበውን መከወን የሚችል ስርዓት መፍጠር እንችላለን የሚለው ፈታኝ ቻሌንጅ ነበር። በመጀመሪያዎቹ የለውጡ ወራት በፖለቲካ ምክንያት የታሰሩ እስረኞችን መፍታት በቀናት በሰዓታት እና በአፈጻጸም ሁኔታ ይህ ኔትወርክ
መገዳደር የሚችል ቢሆንም ማስቆም አልቻለም። ማስቆም ስላልቻለ እስረኞች መፍታት ተችሏል። በተለያዩ ሀገራት የታሰሩ ኢትዮጵያውያንን ማስፈታትና ብዙዎችን ወደ ሀገር መመለስም እንዲሁ ቀላል ነገር ባይሆንም ይህ የተደራጀ ኃይል ሊገታው የሚችለው እቅድ አልነበረም። ከዚያ በተጨማሪ ስርዓቱን ተቃርነው በተለያየ ሀገር ታጥቀው የሚታገሉ አማጽያን ወደ ሀገር ውስጥ ተመልሰው በሰላማዊ መንገድ እንዲታገሉ የነበረውን ጥሪና ያን ለመከወን የነበረውን እርምጃ አሁንም ይህ ኔትወርክ በተወሰነ ደረጃ የሚገዳደረው ቢሆንም ጠቅሎ ማስቆም አልቻለም። ባለመቻሉ ያንን ስራ መከወን ችለን ነበር። በስደት የነበሩ ፖለቲከኞች ባይታጠቁም በምዕራቡ ዓለም ያሉ ግን ሀገር ውስጥ መግባት የማይችሉ በሺህ የሚቆጠሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መስራት፣ የሞተ ወዳጅ ዘመድ ካላቸው እርማቸውን ማውጣት እንዲችሉ፣ የታመመ ካለ መጠየቅ እንዲችሉ፣ በፖለቲካው መሳተፍ ከፈለጉ መሳተፍ እንዲችሉ ለማድረግ አሁንም ይህ ኔትወርክ የሚገዳደር ቢሆንም ሊያስቆም አልቻለም። በሺህ የሚቆጠሩ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረግ ተችሏል። በርካታ ሚዲያዎች በተለያየ ምክንያት በግልጽ በሚታወቅ መንገድ ጃም ከተደረጉት ባሻገር በመቶ የሚቆጠሩ የሶሻል ሚዲያ አይነቶች ብሎክ የተደረጉበት ሁኔታም መቀየር ተችሎ ነበር። ሚዲያዎች ጃም እንዳይደረጉ፣ ብሎክ እንዳይደረጉ፣ ሰዎች በነፃነት ሐሳባቸውን ማራመድ እንዲችሉ ለማድረግ የነበረውን ጥረት ሳይስተጓገል መከወን ተችሏል። አፋኝ ህጎች ለዚህ ምክር ቤት ቀርበው ቢሻሻሉ ቅድም ያልኳቸውን ስራ ሊያሳልጡ የሚችሉ ህጎችንም ለማሻሻል የራሱ የሆነ ቻሌንጅ ቢኖረውም ከማድረግ መከልከል የሚያስችል ብቃት አልነበረውም ይህ ኔትወርክ። እነዚህን ስራ ከሰራን በኋላ የፍትህና ዲሞክራሲ ተቋማት ለመገንባት በአዲስ መልክ ለማደራጀት አቅማቸውን ለማጠናከር አመራር ለማጠናከር የተሞከረው ሙከራም እንዲሁ የራሱ ፈተና የነበረው ቢሆንም ቢያንስ ምርጫ ቦርድን በህግ በአደረጃጀት በአመራር በማድረግ ብቃት ስራውን መከወን በሚያስችል ደረጃ ለማዘጋጀት ከፍተኛ ጥረት ተደርጓል። እንደነዚህ አይነት ተግባራት በአጭር ጊዜ ውስጥ ዓመት ተኩል በወሰደ ጊዜ ውስጥ በፈጠነ መንገድ እፎይታ ሊሰጡ የሚችሉ ስራዎች መከወን ተችሏል። ቀጥሎ ያለው ስራ ተቋማት ግንባታን በሙሉ እግራቸው ቆመው ስራቸውን መከወን የሚችሉ ተቋማት መገንባት። የተቋም ግንባታ በዘርፉ የተሰማሩ ምሁራን እንደሚያነሱት ሶስት መሰረታዊ የሆነ ስራ ይጠይቃል። ዘ 3S ይሉታል። አንድን ሲስተም አድርጎ ለመፍጠር መጀመሪያ ስትራክቸሩን መፍረስ፣ መለወጥ፣ መቀየር በሚገባው ደረጃ መቀየር ይጠይቃል። ቀጥሎም ያ ስትራክቸር ስራውን በተገቢው መከወን የሚያስችለውን ስትራቴጂ መንደፍ ያስፈልጋል። ከዚያ በኋላ ሙሉ ሲስተም እንዲሆን የሰው የማድረግ አቅም ከሀብት እና መሰል ግብአቶች ጋር ተሰናስሎ ስራውን መከወን የሚችል ሙሉ ቁመና ያለው ተቋም ማድረግ ይፈልጋል። ይህንን ስራ መስራት ቀድሜ እንደገለጽኳቸው ስራዎች በፍጥነት የሚከወኑ አልነበሩም፣ ጊዜ ወሳጅ ናቸው። ረጅም ርቀት ይሄን ቢሆንም ገና ሰፊ ስራ ይጠይቃል። ከነዚህ ውስጥ አንዱ የብዙ ችግሮች ምንጭ ኢትዮጵያ ውስጥ ለነበሩ አብዛኛው ችግሮች ዋነኛው ምንጭ የነበረው ራሱ ገዢው ፓርቲ ነው። ገዢውን ፓርቲ ቅድም ባነሳዋቸው በሶስቱ ኤስ መፈተሽ፣ ማስተካከል፣ ማቅናት የሚጠይቁ ከባድ ጥበብ፣ ትዕግስት የሚሹ ስራዎች ይጠበቁብን ነበር።
ገዢው ፓርቲ አዲስ ከለውጥ ጋር የመጣውን ሐሳብ ተሸክሞ መከወን እንዲችል አዲሱን ወይን ጠጅ በአዲስ አቁማዳ ማዘጋጀት የግድ ነበር። አሮጌው አቁማዳ አዲሱ ወይን በተሟላ አደጋ ተሸክሞ መከወን የሚያስችለው የውስጥ ጤንነት ስላልነበር ይህንን አዲሱን አስተሳሰብ መሸከም የሚችል ስትራክቸር ለመፍጠር የተሄደበት መንገድ ሁላችሁም እንደምትገነዘቡት ቢያንስ ለ35 ዓመታትና ከዚያ በላይ አብረው የነበሩ ፓርቲዎች በችግርም በደስታም በመምራትም አብረው ያሳለፉ ፓርቲዎች ቁጭ ብለው ችግሮቻቸውን ፈትሸው በመካከላቸው የጎላ ልዩነት ሳይፈጠር የሄድንበትን የማስተካከያ መንገድ መሄድ በዋዛ የሚታይ አይደለም። አንድ ጥይት ሳይተኮስ ኮሽ ሳይል በእውቀትና በጥበብ ነው ስራ የተሰራው። ይህንን ስራ ስንሰራ ከቀደመው የኢትዮጵያ ታሪክ ልምድ እንዳንወስድ እንደምታውቁት አልነበረም። ፓርቲዎች እኛ በሄድንበት መንገድ በሰላማዊ መንገድ ተለያይተው መታገል የሚያስችል ልምድ ኢትዮጵያ ውስጥ የለም። ከአፍሪካ ወንድሞቻችን እንዳንማር አፍሪካም እንደዚሁ የሚመሳሰል ታሪክና የሚያስተምር ልምድ ያለው ሀገር አልነበረም። ይህንን ፓርቲ የከፋ ግጭትና ችግር ሳያጋጥም ቅድም ባነሳሁት መንገድ ስትራክቸሩን ፈትሾ አስተካክሎ ስትራቴጂ ነድፎ ከሰው ጋር አዋህዶ ሀገር መምራት የሚያስችል ተቋም ማድረግ እስረኞችን ለመፍታት ቀላል አልነበረም። ጊዜ ቢወስድም ጥበብ ቢጠይቅም የከፋ አደጋ ሳያመጣ መከወን ግን ተችሏል። ከፓርቲ ቀጥሎ ክሪቲካል ምሰሶ የሚባለው በኢትዮጵያ ስርዓት ውስጥ በድምሩ ሎ ኢንፎርስመንት ኤጀንሲስ ናቸው። ደህንነት፣ መከላከያ የሚባለው አካባቢ ያለው ተቋማት ናቸው። እነዚህ ተቋማት ቀደም ሲል በነበረው ልምምድ ከአስፈጻሚው አካል እኩል መመደብ፣ ማንሳት፣ መከወን ይችላሉ። የፓርቲ ምንለውም ይችላል፣ የደህንነት ተቋማትም ይችላሉ። እነዚህ ተቋማት ዝም ብሎ አመራር በመቀየር ወይም ስያሜያቸውን በመቀየር ብቻ ሲስተም ሆኖ ፈንክሽናል እንዲሆኑ ማድረግ የሚያስችል ብቃት መፍጠር ጊዜ ይጠይቃል። እነሱን በተወሰነ ደረጃ ለማስተካከል በኃላፊ ደረጃ በህግ ደረጃ ማሻሻያ ለማድረግ የሚጠይቀውን ስራ ለመስራት የለውጥ ኃይሉ ችግር አልነበረበትም። ነገር ግን አንድ የደህንነት ኤጀንት ሆኖ የሚሰራን ኦፊሰር 10 ዓመት 15 ዓመት የሰራ ኦፊሰር ችግር አለበት ተብሎ እንኳን ቢታሰብ ያን ኦፊሰር አባሮ አንድ በባዮሎጂ ፕሮፌሰር የሆነ ሰው ብናመጣ ሊተካው አይችልም። ያ ሙያ ልምድ፣ ጊዜ፣ ስርዓቱን ማወቅ ተጨማሪ ጥረትና ስልጠና ይፈልጋል። የማንፈልገውን ነገር በማንሳት ብቻ የምንፈልገውን ነገር ማድረግ አይቻልም። የምንፈልገውን ነገር ለማድረግ ላስጨራሽ ስራ ይጠይቃል። ይህ በመሆኑ በአጭር ጊዜ ሊለወጡ የሚገባቸውን ለውጠን በረጅም ጊዜ መለወጥ የሚገባቸውን የተቋም ግንባታ ስራዎች የከፋ ኪሳራ እና አደጋ ሳያመጡ ለመከወን ጥረት በማድረግ ላይ ያለንና በርካታ ውጤቶችም አስደናቂ ውጤቶች ማስመዝገብ የተቻለ መሆኑን ምክር ቤቱ እንዲገነዘብ ፈልጋል። ነገር ግን መላው የኢትዮጵያ ሕዝብና ምክር ቤቱ እንዲገነዘብ ፈልገው አሁን ያለንበት ስቴጅ ተቋም መገንባትና አገረ መንግስቱን ማስቀጠል የሚችል በሁለት እግሩ የቆመ ስራውን የሚያቅና የሚከውን ተቋም መፍጠር አሁን
የለውጥ ኃይልና መንግስት ያለበት ስቴጅ የሞት የሽረት የመጨረሻው ከፍተኛ ፈተና የተሞላ ወቅት መሆኑን መገንዘብ ያስፈልጋል። ከዚህ ቀደም በመንግስት ውስጥ በነበረን ስልጣን በነበረን ኔትወርክ ስንፈልግ ማፍጠን ስንፈልግ ማቆም የምንችልበት ሁኔታ ተቀይሮ በዚያ ካባ እንዳሻን ማድረግ የማንችል ከሆነ ወደ ለየለት ሴራ የሴራ ጨዋታ መሄድ የመጨረሻው ስቴጅ ነው። የሴራ ጨዋታ ህይወት ሊጠይቅ ይችላል። የሴራ ጨዋታ ቅድም እንዳነሳችሁት ያልተገቡና ያልተለመዱ አዳዲስ ባህሪዎች ሊያሳይ ይችላል። ያን ማወቅ መከላከል የሚያስችል ተቋም በተሟላ ሁኔታ እስከሚገነባ ድረስ ፈታኝ ነው። ይህንበት ጉዞ ከመጣው ኪሳራ በላይ የሀገሪቱን አጠቃላይ ህልውና ሊፈታተን የሚችል የነበረ ቢሆንም ያን ማስቀረት ቢቻልም ተፈጥሯዊ በሆነ የተቋም ግንባታና ተፈጥሯዊ በሆነ የማድረግ አቅም ግንባታ ውስንነት ይህ የሴራ ፖለቲካ ያልተገቡ ስርዓት አልበኝነት በየአቅጣጫው የሚታዩትን በተሟላ ደረጃ ማስቆም ፈተና ሆኗል። ነገር ግን ለዚህ ምክር ቤት ማረጋገጥ የምፈልገው በአጭር ጊዜ በመካከለኛ ጊዜ በብቃት እንደከወን ሁሉ የሴራ የተንኮል የደባ የሽብር ፖለቲካውንም አሸንፈን ኢትዮጵያን የምናስቀጥል መሆኑን ግን በልበ ሙሉነት ልገልጽላችሁ እችላለሁ። ይህ እንዲሆን የሚጠይቀውን ፈተና እና አዳጋች ሁኔታ መስራት ጥረት የሚጠይቅ ቢሆንም የሚታለፍ ፈተና ነው። ይህን ባክግራውንድ እንዳለ ከያዘን በኋላ በክልሎችና በፌዴራል መንግስት መካከል ምን አይነት ትስስር ምን አይነት መተጋገዝ እና የሥራ ክፍፍል እንዳለ በሕገ መንግስቱ በግልጽ ተቀምጧል። ተራውም ዜጋ የሕግ አዋቂውም በተለያየ ደረጃ ያለም ኃላፊ ከሕግ አግባብ ውጪ በክልልና በፌዴራል መንግስት መካከል ያሉ ግንኙነቶች እንዲሄዱ የመፈለጉ ጉዳይ ወደ ነበርንበት ችግር ይመልሰን። የፌዴራል ጉዳይ በሶስት መንገድ ወደ ክልሎች ገብቶ ስራውን ሊከውን ይችላል። አንደኛ ክልሎች ስራቸውን ራሳቸው መከወን ሲያቅታቸውና ድጋፍ ሲጠይቁ በዚህ ጉዳይ ላይ የፌዴራል መንግስት እንዲያግዘን እንፈልጋለን ብለው ሲጠይቁ፣ ሁለተኛው የከፋ ሰብአዊ መብት ጥሰት አጋጥሞ ዜጎች አላግባብ በክልሉ መንግስት ወይም በሌሎች ኃይሎች እየተጎዱ ሆነው የዜጎችን ህይወት መታደግ የግድ ሲል የፌዴራል መንግስት ክልል ገብቶ ዜጎችን ሊታደግ ይችላል። ሶስተኛው ሀገረ መንግስቱ አደጋ ውስጥ ገብቷል፣ የሀገረ መንግስቱን ህልውና የሚገዳደር ነገር ተፈጥሯል ሲል የፌዴሬሽኑ ጠባቂ የሆነውን የፌዴሬሽን ምክር ቤት በማስፈቀድ የፌዴራል መንግስት ወደ ክልሎች ቀጥታ ገብቶ ሀገረ መንግስቱን መታደግ ይችላል። ከዚህ ውጭ ባሉ ጉዳዮች የክልል መንግስታት የክልላቸውን ጸጥታ የአካባቢያቸውን ልማት ማረጋገጥ ህገ መንግስታዊ ኃላፊነታቸው ነው። የፌዴራል መንግስት የሚጠበቅበት የሀገሪቱን ሉዓላዊነት ሊገዳደሩ ከሚችሉ ኃይሎች መጠበቅ ነው። ከዚህ አንፃር ባለፈው ዓመት በርካታ የኢትዮጵያን ህልውና የሚገዳደሩ ፈተናዎች የፌዴራል መንግስቱን ገጥመውታል። ለምሳሌ አልሸባብን ብቻ ብንወስድ በኬንያ እና በኢትዮጵያ መሰል ጥቃት ለመውሰድ በቂ ዝግጅት ካደረገ በኋላ በሶማሌ የሚገኙ የኢትዮጵያ የመከላከያ ኃይሎች እና ሌሎች ኃይሎች ባደረጉት ከፍተኛ ኦፕሬሽን ጥቃቱ በኬንያ ልክ ኢትዮጵያ ሳይፈጸም ቀርቷል። በዚያ ግን አላበቃም። በኢትዮጵያ በተለያዩ ከተሞች በተለይ በኦሮሚያና በአማራ በርካታ ኢትዮጵያውያን በመመልመል ኔትወርክ ለማስፋትና ወደፊት ጥቃት ለመሰንዘር የኢትዮጵያን ህልውና አሁን ባለው መልካም አጋጣሚ ተጠቅሞ ለማፍረስ ሰፊ ስራ ይሰራል።
አልሸባብ በስም ይጠቀስ እንጂ ከሱ ውጭ ያሉ በርካታ ኃይሎች ኢትዮጵያን የማንኮታኮት የማዳከም ጊዜ አሁን ነው፣ የጀመረችውን እንዳትጨርስ የማድረግ ጊዜ አሁን ነው በሚል ከተለያዩ የጥፋት ኃይሎች ከውጭ ብቻ ሳይሆን በውስጥ ካሉትም ጭምር በገንዘብ በቴክኒክ በመደገፍ የኢትዮጵያን ሕልውና አደጋ ውስጥ ማስገባት ከፍተኛ ጥረቶች ሲደረጉ ቆይተዋል። እነዚህን ጉዳይ ለመመከት የኢትዮጵያ የመከላከያ ሰራዊት እና ሌሎች የደህንነት ተቋማት ከፍተኛ ስራ ሰርተዋል። ጥፋቱ ባለማጋጠሙ ምናልባት የምንሰጣቸው የውጤት አፈጻጸም ምዘና ያነሰ ቢመስልም